የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን በተዘጋው የሆርሙዝ ሰርጥ በኩል የሚያልፈውን ነዳጅ ለማጀብ የጦር መርከቦቻቸውን እንዲልኩ ያቀረቡትን ጥያቄ ውድቅ ያደረጉ ምዕራባውያን አጋሮቻቸውን በምስጋና ቢስነት ወቀሱ። የእስያ ሀገራት ነዳጅ ለመቆጠብ የሥራ ቀናትን ከመቀነስ አንስቶ የተለያዩ እርምጃዎችን እየወሰዱ እንደሚገኙ ተገለጸ። እስራኤል በደቡባዊ ሊባኖስ በሚገኙ የድንበር አካባቢዎች ያሉ ዜጎቿ ደህንነት እስከሚረጋገጥ ድረስ ሊባኖስ ውስጥ በከፈተችው ወታደራዊ ዘመቻ የተፈናቀሉ ነዋሪዎች ወደ መኖሪያቸው እንደማይመለሱ ተናገረች። እስከ ፍጻሜው የቆዩ ትኩስ መረጃዎችን አድምጡ እያልን እየጋበዝን ታማኝና አሁናዊ መረጃዎች በፍጥነት እንዲደርሷችሁ የዩቲዩብ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን መጫን አይዘንጉ። አሁን በቀጥታ ለሰዓቱ ወደ ያዝናቸው ዝርዝር መረጃዎች አሻገርናችሁ። አብራችሁን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን በተዘጋው የሆርሙዝ ሰርጥ በኩል የሚያልፈውን ነዳጅ ለማጀብ የጦር መርከቦቻቸውን እንዲልኩ ያቀረቡትን ጥያቄ ውድቅ ያደረጉን ምዕራባውያን አጋሮቻቸውን በምስጋና ቢስነት ወቀሱ። ትራምፕ ከጋዜጠኞች ጋር ባደረጉት ቆይታ እንደ ዩናይትድ ኪንግደም እና የኔቶ አባላት ያሉ አጋሮች በጦርነቱ ከአሜሪካ ጋር ለመሰለፍ አንገራግረዋል ሲሉም ተችተዋል። በተለይም ዩናይትድ ኪንግደም ጦርነቱን በተመለከተ በአሳየችው አቋም እጅግ መገረማቸውን ተናግረዋል። ትራምፕ ከሁለት ሳምንት በፊት ለምን ተጨማሪ መርከቦችን አትልኩም አልኩ፣ የዩኬ ጠቅላይ ሚኒስትር እውነት ማድረግ አልፈልግም ነበር ሲሉ የዩናይትድ ኪንግደም መሪ ኪር ስታርመር ወቅሰዋል። አካባቢው ላይ ፈንጅ የሚቀርብ መርከብ እንዳላቸው ይነግሩናል፣ ማድረግን አይፈልጉም፣ ይሄ መጥፎ ነው ያሉት ፕሬዝዳንቱ በዩናይትድ ኪንግደም ደስተኛ አይደሉም ሲሉም ተደምጠዋል። ሊሳተፉ እንደሚችሉ አስባለሁ፣ ነገር ግን በጉጉት መሳተፍ አለባቸውም ብለዋል። በአሜሪካና በእስራኤል ጦርነት የተከፈተባት ኢራን ከዓለም ነዳጅ 20 በመቶ ገደማው የሚተላለፍበትን የሆርሙዝ ሰርጥን ዘግታለች። ሊያልፉ የሞከሩ መርከቦች ላይም ጥቃት ተፈጽሟል። ወሳኙ መተላለፊያ እንዲከፈት የሚደረገውን ጥረት ቢያንስ 5 ሀገራት ይቀላቀላሉ ተብሎ እንደሚጠበቅ ትራምፕ ተናግረው ነበር። ጀርመን፣ ስፔን እና ጣሊያንን ጨምሮ በርካታ የአሜሪካ አጋር ሀገራት አሁን ወደ ሰርጡ የጦር መርከብ የመላክ እቅድ እንደሌላቸው ተናግረዋል። ትራምፕ ትናንትና በዋይት ሃውስ ባደረጉት ንግግር ሀገራት እገዛ ለማድረግ መንገድ ላይ ናቸው ሲሉ ተደምጠዋል። የትኞቹ ሀገራት ድጋፍ እንደሚያደርጉ ባይጠቅሱም በቅርቡ በውጭ ጉዳይ ሚኒስቴሩ ይገለጻል ብለዋል። የተወሰኑ ሀገራት እገዛ ለማድረግ ጉጉት አላቸው፣ የተወሰኑት ደግሞ የላቸውም ሲሉም ተናግረዋል። አንዳንድ ሀገራትን ለብዙ ዓመታት አግዘናቸዋል፣ ከመጥፎ የውጭ አካላት ጠብቀናቸዋል፣ እኛን ለማገዝ ግን ጉጉት አልነበራቸውም፣ ምን ያህል ጓግተዋል የሚለውን ለእኔ ዋጋ አለው ሲሉም ቅሬታቸውን ገልጸዋል። እስያዊቱ ሀገር ስሪላንካ በኢራን ጦርነት ምክንያት ሊፈጠር የሚችል የነዳጅ እጥረትን ለመቋቋም በየሳምንቱ ረቡዕ ዕለት እንደ ሕዝብ በዓል ተቆጥሮ የመንግስት መስሪያ ቤቶች እንዲዘጉ ወሰነች። ሞተር ሳይክል አሽከርካሪዎች ምን ያህል ነዳጅ መግዛት እንደሚችሉ የሚወስን የራሽን ካርድ እንዲይዙ ተደርጓል። የስሪላንካ ፕሬዝዳንት አኑር ኩማር ሰኞ ዕለት በተደረገ አስቸኳይ ስብሰባ ላይ ለከፋው ነገር መዘጋጀት አለብን፣ ነገር ግን ጥሩ ነገር እንደሚመጣ ተስፋ እናደርጋለን ብለዋል። ስሪላንካ ይህንን እርምጃ የወሰደችው በየቀኑ በሚሊዮን የሚቆጠር በርሜል ነዳጅ የሚተላለፍበት የሆርሙዝ ወሽመጥ መዘጋቱን ተከትሎ ሌሎች የእስያ ሀገራት የቁጠባ ውሳኔዎችን ካሳለፉ በኋላ ነው። ባሳለፍነው ዓመት በሆርሙዝ ወሽመጥ በኩል ካለፈው ነዳጅና ጋዝ ውስጥ 90 በመቶ የሚጠጋው የደረሰው ወደ እስያ ነው። ሌሎችም የእስያ ሀገራት በጦርነቱ ምክንያት የነዳጅ እጥረት እንዳይፈጠር በመስጋት እርምጃዎችን ወስደዋል። በሚያንማር የግል ተሽከርካሪዎች እንዲንቀሳቀሱ የሚፈቀድላቸው አንድ ቀን እያለፈ ነው። በየትኛው ቀን የቱ ተሽከርካሪ ይንቀሳቀሳል የሚለው የሚወሰነው በሰሌዳ ቁጥር ነው። ባንግላዴሽ ነዳጅ እና ኤሌክትሮኒክ ለመቆጠብ ሲባል እስከ ኢድ አልፈጥር ድረስ ዩኒቨርሲቲዎች ተዘግተዋል። በመላ ሀገሪቱ መብራት የሚጠፋባቸው ቀናት እንደሚኖሩም ተገልጿል። ፊሊፒንስ የመንግስት ሰራተኞች ቢያንስ በሳምንት አንድ ቀን ከቤት እንዲሰሩ ታዘዋል። የሀገሪቱ ፕሬዝዳንት ፈርዲናንድ ማርኮስ የመንግስት መስሪያ ቤቶች ወሳኝ ያልሆኑ ጉዞዎችን እንዳያደርጉ ከልክለዋል። ታይላንድ የዜጎች አየር ማቀዝቀዣ አጠቃቀም እንዲቀንስ ሲባል ነዋሪዎች ከሱፍ ይልቅ እጅጌ ብርድ ልብሶችን እንዲያደርጉ ማሳሰበዋል። ቪየትናም ነዳጅ መቆጠብ እንዲቻል ዜጎች ይበልጥ ቤታቸው መዋል እንዲያዘወትሩ በአጽንኦት አሳስባለች። ህዝቧ አስፈላጊ ሲሆን የግል መኪና መጠቀም እንዲገደብ እንዲሁም ሳይክል እንዲነዱ፣ ጋሪ እንዲጠቀሙ እንዲሁም በህዝብ ትራንስፖርት እንዲገለገሉ ጥሪ አቅርቧል። እስራኤል በደቡባዊ ሊባኖስ በሚገኙ የድንበር አካባቢዎች ያሉ ዜጎቿ ደህንነት እስኪረጋገጥ ድረስ ሊባኖስ ውስጥ በከፈተችው ወታደራዊ ዘመቻ የተፈናቀሉ ነዋሪዎች ወደ መኖሪያቸው እንደማይመለሱ ተናገረች። ዩናይትድ ኪንግደም፣ ካናዳ፣ ፈረንሳይ፣ ጀርመንና ጣሊያን በበኩላቸው በጋራ በወጡት መግለጫ ሊባኖስ ውስጥ የተከፈተው የእረኛ ጦር ጥቃት አስከፊ ሰብአዊ መዘዝ እንደሚኖረው አስጠንቅቀዋል። የዓለም የፍልሰተኞች ድርጅት IOM መረጃ እንደሚያሳየው በሂዝቦላህ ጥቃት የተሰነዘረባት እስራኤል
የከፈተችውን ዘመቻ ተከትሎ የተፈናቀሉ ሰዎች ብዛት ወደ 1 ሚሊዮን ገደማ ተጠግቷል። የእስራኤል ጦር ቃል አቀባይ የሆኑት ሌተናል ኮሎኔል ናዳብ ሾሻኒ በሰጡት ጋዜጣዊ መግለጫ ወታደሮች ሊባኖስ ውስጥ አዲስ ስፍራዎች ላይ የእግረኛ ጦር ጥቃት መፈጸም መጀመራቸውን እንደተናገሩ የዜና ወኪሉ ሮይተርስ ዘግቧል። አዲሱን ጥቃት ውሱንና ኢላማዎች ላይ ያተኮረ ሲሉም ገልጸውታል። ባለፉት 2 ሳምንታት በደቡባዊ ሊባኖስ ውስን ኢላማ ያለው የእግረኛ ጦር ዘመቻ ከፍተናል። ዘመቻው ስጋቱን ከድንበር የመግፋትና የሰሜናዊ እስራኤል ነዋሪዎችን የረጅም ጊዜ ደህንነት የማረጋገጥ ዓላማ አለውም ብለዋል። የሊባኖስ ጤና ሚኒስቴር እንደሚገልጸው በእስራኤል ጥቃቶች 880 ሰዎች ተገድለዋል። ሚኒስቴሩ ይህ ቁጥር በንጹሃን ላይ ብቻ የደረሰ ጉዳት ስለመሆኑ አላብራሩም። ምዕራባውያን ሀገራት በበኩላቸው ባወጡት የጋራ መግለጫ እስራኤልና ሊባኖስ ድርድር በማድረግ ተጨባጭ የፖለቲካ መፍትሄ ላይ እንዲደርሱ አሳስበዋል። ሊባኖስ ውስጥ ያለው ሰብአዊ ሁኔታም እጅግ አሳሳቢ እንደሆነ ገልጸዋል። ከፍተኛ የሆነ የእስራኤል የእግረኛ ጦር ጥቃት አስከፊ ሰብአዊ መዘዝ ይኖረዋል፣ ወደ ተራዘመ ጦርነትም ሊያመራ ይችላል፣ መቀልበስ አለበት ብለዋል።